አላሁ አክበር። ሼክ ማሂር አልሙዓይቅሊ በዛሬ የጁምዓ ኹጥባ ላይ ብዙ ወሳኝ ነጥቦችን አንስተው ዳዕዋ አድርጓል። አላህ እድሜያቸውን ያርዝም። ይህን ቪዲዮ ለሁሉም ሰው ሼር አድርጉት። ሁሉም ሙስሊም ወንድሞችና እህቶች ጋር እንዲደርስ አድርጉ። አላህ ሱብሓነሁ ወተዓላ ወኢነ በይነ አይዲና አሉ፣ በእኛ መካከል አሁን ፊታችን በጣት በቁጥር የሚቆጠሩ ቀናቶች ቀርተዋል። አንድ ትልቅ የተባረከ ወር ሊገባብን፣ ሻህሩን ሙባረክ የተባረከ ወር። አላህ ስብሓነሁ ወተዓላ ስለዚህ ወር ምን ይላል? ሻህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሁደን ሊናሲ ወበይናትን ሚነል ሁዳ ወልፉርቃን ፈመን ሸሂደ ሚንኩም አሽህረ ፈልየሱምሁ ወመን ካነ መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ዩሪዱ ላሁ ቢኩሙል اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. على يا رمضان ور يا أكل النتور يا رمضان ور هبتامم دهاوم تنشم تلكم يالهم ياتهم بادو هدون لا الله سبحانه وتعالى يصوم يمياسلف بتور نوالو. يا رمضان ور تقوان يستمرحل. يا رمضان ور ምላስን እንዳተረዝም ያደርግሃል። የረመዳን ወር እንደፈለክ ሆነክ የተሳደብክ እንዳትሄድ ያደርግሃል። የረመዳን ወር አኽላቅን ሊያስተምርህ፣ ስነ ምግባርን ሊያስተምርህ፣ መልካምን ስነ ምግባር መልካምን አኽላቅ ሊያስተምርህ የመጣ ወር ነው አሉ። ሱብሃንአላህ። አላህ እንግዲህ ይህ ወር መጥቷል፣ የምንጠቀምበት ወንጀላችን የሚማርበት ወር አላህ ያደርግልን።